ሰላም ሰላም ጤና ይስጥልን ውድ የሞረሽ ሚዲያ ቤተሰቦች እንዴት ቆያችሁ? እንደሚታወቀው በቻናላችን ወቅታዊ የሆነውን የፓስፖርት መረጃ በተለያዩ ቪዲዮዎች ወደ እናንተ ስናቀርብ ቆይተናል ማለት ነው። ነገር ግን በጥያቄያችሁ መሰረት አሁንም ቢሆን የአዲሱን ፓስፖርት የአካውንት አከፋፈትና እንዲሁም የቀጠሮ አያያዝ ቪዲዮ ይሰራልን ባላችሁት መሰረት አጠር ያለ የ10 ደቂቃ ቪዲዮ አዘጋጅተን ወደ እናንተ ተመልሰናል። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ይሁኑ። ቻናሉን ያበረታቱ እንላለን። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ በመጀመሪያ ደረጃ የምናየው ክቡራን ቻናላችን ቤተሰቦች የአዲሱን የፓስፖርት አካውንት አከፋፈት ነው የሚሆነው ማለት ነው። ስለዚህ በአዲሱ የኢሚግሬሽን ሲቲዝንሺፕ አገልግሎት በአዲሱ ሲስተም ወይም በአዲሱ ኢፓስፖርታል አካውንት ለመክፈት በመጀመሪያ ደረጃ የሚያስፈልጋችሁ የአይደንቲፊኬሽን ታይፕ ነው ማለት ነው። ይህ ማለት ከ5 ወይም እስከ 6 የሚደርሱ አማራጮች አሉ። ያ ማለት ለምሳሌ እንደ ኢትዮጵያ ፓስፖርት፣ የውጭ ፓስፖርት፣ እንደ አይዲ፣ የቀበሌ መታወቂያዎች፣ ጊዜያዊ መታወቂያዎች አሉ። ከነሱ ውስጥ እኛን በቀጥታ የሚመለከተን አንዱን በመምረጥ ቀጥታ አይዲ እናስገባለን ማለት ነው። ስለዚህ ይህን ለማሳየት ያህል ለምሳሌ ፓስፖርት የሚለውን የኢትዮጵያን ፓስፖርት የሚለውን ላስገባና ከዛ ቀጥሎ የሚለኝ ምንድነው የፓስፖርቱ ኢሹ የተደረገበትን ቀንና የፓስፖርቱን ናምበር አስገባ ይለኛል ማለት ነው ከታች። ስለዚህ እሱን በጥንቃቄ ማስገባት አለብኝ። ልክ ለምሳሌ የፋይዳ የምታስገቡ ከሆነ ፋይዳ ላይ ያለውን ፋን ናምበር በጥንቃቄ እንደማስገባት ማለት ነው። ኤክስፓየር የተሰጠበት ቀንና ኤክስፓየር የሚያደርግበትንም ቀን በጥንቃቄ እናስገባለን ማለት ነው። ከዛ በመቀጠል እንግዲህ ኦንላይን ፕሮፋይል ክሬት የምናደርግበት ነው። ይህ ማለት ነው ሙሉ ስም፣ የመጀመሪያ ስም፣ የአባት ስም እና የአያት ስም በቅደም ተከተል በአማርኛ እና በእንግሊዘኛ በጥንቃቄ ልክ አይዲያችን ላይ እንዳለው ማለት ነው የምናስገባበት ፎርም ላይ ያለ ነው። እሱም በጥንቃቄ ካስገባም በኋላ ወደ በርዝ ዴይ ነው የምንሄደው ማለት ነው። እሱን የትውልድ ጊዜያችንን ወይም ደግሞ የትውልድ ቀንን በጥንቃቄ በኢትዮጵያን እና በግሪጎሪያን ማስገባት መቻል አለብን ማለት ነው። አሁንም ዝቅ ብሎ ጾታ ወንድ ብለን እንለፈው። ወሳኙ ሁለተኛ ደረጃ የምናስገባው የኢሜል አድሬስ ነው ማለት ነው። ስለዚህ ትክክለኛ የሆነ ፋንክሽናል የሆነ ኢሜል አድረስ ሊኖራችሁ ይገባል። ምክንያቱም ወደ አካውንታችሁ ኖቲፊኬሽን የሚላክላችሁ ማረጋገጫ ቁጥሮች በዚህ ስለሆነ እሱን ቫሊዴት እናደርጋለን እዚህ ጋር ማለት ነው። ስለዚህ የሚላከውን 6 ዲጂት ቁጥር ናምበር ቼክ ካደረግን በኋላ ኢሜላችን ላይ ማስገባት መቻል አለብን። እዚሁ ጋር ተመልሰን ማለት ነው። ተልኮልኛል፣ ይሁን አስገባለሁ። አሁንም ዝቅ ብዬ ሌላው ወሳኙ ነገር ስልክ ቁጥር ነው። ስልክ ቁጥር ሊኖራችሁ ይገባል እጃችሁ ላይ የራሳችሁ ማለት ነው። እሱንም ካስገባ በኋላ ቫሊዴት አድርጋለሁኝ። 6 ዲጂት ናምበር ተልኮልኛል። እሱን እንዳስገባሁኝ ጀስት ሰክሰስፉል ይለኛል። እንግዲህ ሎጊን የምናደርግበት ዩዘር ኔም እና ፓስወርድ ያስፈልገናል። እሱን በጥንቃቄ ማስቀመጥ መቻል አለብን። ሴቭ ማድረግ መቻል አለብን። ቀጣይ ሎጊን የምናደርግበት በዚህ ስለሆነ ማለት ነው። ስለዚህ ይህም በጥንቃቄ አስገብቻለሁኝ። ሴቭ አድርጌ ይዛለሁ ማለት ነው። አሁን እንግዲህ ሬጂስተር ነው የማደርገው። ኦልሞስት እየጨረስኩኝ ነው ማለት ነው። የመጀመሪያውን ፌዝ ወይም ደግሞ አካውንት ክሬሽን ፌዙን ጨርሻለሁኝ። ሬጂስተር እንዳደረግኩት ወደ ሁለተኛው ስቴፕ ነው የሚሄደው ማለት ነው። እንግዲህ ክቡራን ቻናላችን ቤተሰቦች አሁን ሁለተኛው ስቴፕ ቀጠሮ አሞላል ወይም ደግሞ ቀጠሮ የምናስይዝበት ነው የሚሆነው ማለት ነው። ይህም ፕላትፎርም ሙሉ ለሙሉ ከፍቶልናል። ከ5 እስከ 6 የሚደርሱ አማራጮች አሉ። የመጀመሪያው አማራጭ እንግዲህ ኦርዲናሪ ፓስፖርት፣ ያ ማለት እንግዲህ ዩዘር ኔም እና ፓስወርድን በመጠቀም ቀጥታ ወደ ሲስተሙ ወይም ወደ ፕላትፎርሙ ሎጊን ማድረግ መቻል አለብኝ ማለት ነው። እንዴት ነው ፓስፖርት ቀጠሮ የምናስው የሚለውን ነው የምናየው ማለት ነው። ስለዚህ እዚህ ጋር ኦርዲናሪ ፓስፖርት ብዬ ገብቻለሁ። ስለዚህ ለማን ነው ማመልከት የምትፈልገው ይለኛል። ለልጅ ነው ወይስ ሰሟን ሌላ ሰው ነው የሚለውን
በጥንቃቄ ካየው በኋላ እንደ አማራጭ ሌት ለራሴ ነው ወይም ደግሞ ሰሟን ኤልስ የሚለውን ክሊክ አድርጌ መቀጠል እችላለሁ። ከታች ዝቅ ብላችሁ እንደምታዩት በእንግሊዝኛና በአማርኛ የሚያስፈልጉ ነገሮች ሁሉ ስለተቀመጡ እነሱን በጥንቃቄ ማንበብና ከዛም በፊት ቀጠሮ ከመያዛችን በፊት እነዚህ ዶክመንቶች በእጃችን ሊኖሩ ይገባል ማለት ነው። ስለዚህ ይሄንን ካልኩት በኋላ ኔክስት ነው የምለው ማለት ነው፣ ወደ ቀጣይ። ስለዚህ የሰርቪስ ታይፕ የምን ያህል ጊዜ ነው ይለኛል እዚህ ጋር የ2 ቀን የ5 ቀን ወይስ ኖርማል ሰርቪስ ነው የሚለውን ኖርማል ሰርቪስ የሚለውን ለጊዜው ጫንና በኖርማል ሰርቪስ ውስጥ የሚያስፈልጉ ነገሮች አሉ አክሴፕት ብዬ ኔክስት እለዋለሁ። እዚህ ጋር እንግዲህ የአፕሊካንቱ ሙሉ መረጃ ወይም የአመልካቹ ሙሉ መረጃ ያስፈልጋል። ይህም በጥንቃቄ ከላይ እስከታች መታወቂያችሁ ላይ ባለው መሰረት ማስገባት መቻል አለባችሁ ማለት ነው። ስልክ ቁጥሩም እንደዚሁ በጥንቃቄ መቀመጥ መቻል አለበት ማለት ነው። ከዛም አሁንም ዝቅ ብሎ ኢሜይል አለ፣ እሱን እናስገባለን። ካቹ የልደት ቀንና የአመልካቹ የቀበሌ መታወቂያ በኋላ እንግዲህ አፖይንትመንት ካንትሪ ይለኛል። እንግዲህ ኢትዮጵያ ነው የሚሆነው ባይ ዲፎልት ማለት ነው። ኢትዮጵያን አድርግና ኦፊሱ የት ነው? ኢሚግሬሽን ሲቲዝንሺፕ አገልግሎት ነው ወይስ መሶብ ነው ይላል። የአገልግሎት መስጫ ቀን መረጣ ነው የሚሆነው ማለት ነው። እሱም በጥንቃቄ አፖይንት ቀን መረጣ እነሱ በሚያሳዩት መሰረት ስኬጁልን በጥንቃቄ መሙላት መቻል አለብን ማለት ነው። ይህንን ሞልተን ከጨረስን በኋላ እንግዲህ ጀነሬት የሚያደርግልን ባርኮድ አለ። እሱ አፕሊኬሽን ፎርም ነው። እሱን በፕሪንት አድርገን ወይም ዳውንሎድ አድርገን በስልካችን በእጃችን መያዝ መቻል አለብን ማለት ነው። ምክንያቱም እዛ ውስጥ ነው ዶክመንቶቻችን አጠቃላይ መረጃዎቻችን የተቀመጡት። ከዚህ በኋላ እንግዲህ የኖርማል ፓስፖርት ቀጠሮ 20 ሺህ ብር ነው። እሱን መክፈል መቻል አለብን። የእሱን ለመክፈል ደግሞ የትዕዛዝ ቁጥር ወይም ደግሞ ኦርደር ናምበር አለ። እሱን በመያዝ በቴሌ ብር፣ በሲቢ ብር እና በንግድ ባንክ ማለት ነው ከፍለን መመለስ መቻል አለብን። ይህንን እንግዲህ በአጭር ጊዜ ውስጥ ወይም ደግሞ በአንድ ቀን በታች ማከናወን መቻል አለብን። ያለ ነው ዶክመንቶቻችንን ፕሪንት አድርገን የምንይዝበት ነው። በተቻለ መጠን በስልካችን እንዲሁም በእጃችን ፕሪንት አድርገን መያዛችን እንዳንረሳ ፕሪንት አድርገን ቀጠሮ በተሰጠበት ቀን ይዘን መገኘት መቻል አለብን ማለት ነው። ስለዚህ ይህን ይመስላል በጣም ባጭሩ። ምንም ውስብስብ ያለ ነገር የለውም። በተቻለ መጠን ስቴፑን ተከትላችሁ እናንተም ቀጠሯችሁን ማስያዝ ትችላላችሁ። ጥያቄ ካላችሁና ግልጽ ያልሆነ ነገር ካለ በቻናላችን በኩል ኮሜንት፣ በቴሌግራማችን በኩል ደግሞ ቴክስት ብታደርጉልን ይደርሰናል። እናመሰግናለን። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ